ከሰላምታ ቅኝት አራተኛ መዝሙር የሆነውን አባታችን ሆይ ነው አሁን ምን ጀምረው። ከዚህ ፊት በበገናውን ትምህርት ከቀላል ወደ ከባድ እንዴት እንደተማርን አይተናል። በጌቴሰማኒና በመስቀል ተሰቅሎ የሚሉት መዝሙሮች አንድ አይነት መዝሙሮች ናቸው፣ እነሱን አጥንተናል። አሁን ደግሞ በተከታታይ 3 መዝሙሮች አባታችን ሆይ ስለ ልደትና ስለ ምጽአት አንድ አይነት ቅኝት በአንድ አይነት ዜማ ቢዘመሩ መዝሙሮች ናቸው። አባታችን ሆይ የሚለውን መዝሙር እንጀምራለን። አባታችን በሰማያት ላይ ያለህ ተለይቶ ይመስገን ቅዱስ ስምህ። አባታችን በሰማያት ላይ ያለህ ተለይቶ ይመስገን ቅዱስ ስምህ። ቁጥሩን በቃል ከያዝን በኋላ ሙሉውን ግጥም እያለን እንዘምራለን። ቁጥሩን ካልያዝን ቁጥርም መያዝም ግጥምም ማንበብም ስለሚቸግር ቁጥር ሳይዙ ወደ መዝሙሩ መሄድ ብዙ ግራ ያጋባልና ቁጥሩን በቃል መያዝ ጥሩ ነው። አባታችን በሰማያት ላይ ያለህ ተለይቶ ይመስገን ቅዱስ ስምህ። መንግሥትህ የምንፈልጋት ከጥንቱ በልጅነት ሰጠን አቤቱ ፈቃድህም ይህ እንዲደረግ ይሁን በሰማይ ሞተን ተነስተን ከዳይን እንድንኖር ምስጋና ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን ምግባችንን በየዕለት አውቀህ ስጠን፣ ይቅር በለን የበደልንህን ነገር ወንድማችን የበደለንም ቢኖር እንዳቅማችን እኛም እንድንል ይቅር ከገሃነም ከክፉ ሁሉ መዓት አትጣለን፣ አድነን እንጂ ከሞት ይህችን መንግሥት የማያገኛት ሕልፈት ጌትነትም ከሃሊነትም ክብርም ናቸውና ያንተ ገንዘቦች ሁሉም ለዓለም ወለዓለም ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ
ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጠዋት ማታ። ማርያም ሆይ እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንደርሱ ሁሉ እኔም የሌለብሽ የነፍስ የሥጋ መርገም ቡሩክ ነው የማኅፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ ከነፍስሽ ነፍስ ከሥጋሽ ሥጋን ቢነሳ ደስ ያለሽ ሆይ ጸጋን አግኝተሽ ከጌታ ደስ ይበልሽ። በማቀርብልሽ ሰላምታ ለምኝልን ሳትሰለቺ ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን። ስብሐት ለአብ ለወልድ ለመንፈስ ቅዱስ ለዓለም